ሰላም ጤና ይስጥልኝ። ዛሬ እንግዲህ በቪዲዮአችን ስለ ሆቴሎች እና በምን እንደሚከፈሉ ሆቴሎች ይሄንን እናያለን ማለት ነው። ሆቴል ስንል እንግዲህ ዝም ብሎ ማደሪያ ብቻ አይደለም፣ ወይም ደግሞ እንደ አገልግሎታቸው ለየቦታቸው ለመጠናቸው በብዙ ይከፈላሉ። በተለያዩ መስፈርቶች እንግዲህ ይከፈላሉ። በሆቴል ኢንዱስትሪ ውስጥ እንግዲህ ያሉትን ዋና ክፍፍሎች አብረን እንመለከታለን በዚህ ቪዲዮአችን። ለዚህ ቻናል አዲስ የሆናችሁ ቻናሌ አዲስ ቻናል ነው። ከዚህም በፊት እንግዲህ በነበሩት ቪዲዮዎች እንዳልኳችሁ በዚህ አካውንት ሆቴል እና ሆስፒታሊቲ ጋር ሪሌትድ የሆኑ አዳዲስ ሀሳቦችን፣ ኢንፎርሜሽኖችን፣ የሆቴል ሪቪዎችን በዚህ ቻናል ስለምንለቅ እዚህ ላይ ኢንተረስትድ የሆናችሁ ስለ ሆቴል እውቀት እንዲኖራችሁ የምትፈልጉ በሆቴል እና ሆስፒታሊቲ ዘርፍ ላይ ያላችሁ በምግብ ዝግጅት፣ በሃውስ ኪፒንግ፣ በፍሮንት ኦፊስ እንዲሁም በተለያዩ ሆቴል ኢንጂነሪንግ ዘርፍ ላይ ያላችሁ ሰዎች ከዚህ ቻናል ተጠቃሚ ትሆናላችሁ የሚል እምነት አለኝ። እንግዲህ ለእናንተ የሚሆን ነገር ስለሆነ የምናዘጋጀው በአጠቃላይ ትራቭል እና ቱር ማድረግ ላይም ኢንተረስትድ የሆናችሁ ሰዎች ቻናሉን ሰብስክራይብ እንድታደርጉና እንድታበረታቱን እንዲሁም ላይክ በማድረግ አብራችሁን እንድትሆኑ እንድታገዙ ስንል በታላቅ አክብሮት እንጠይቃለን ማለት ነው። እንግዲህ እንደነገርኳችሁ ሆቴሎች ከተለያየ መስፈርት አንጻር በተለያዩ ሁኔታዎች ይከፈላሉ። የመጀመሪያው እንግዲህ የቦታ አቀማመጥ ነው፣ ወይም ደግሞ ሆቴሉ የሚገኝበት ስፍራ፣ ሆቴሉ የሚገኝበት አካባቢ ላይ ዲፔንድ በመሆን እንከፋፍላቸዋለን ማለት ነው። ከዚህ አንጻር እንግዲህ ሆቴሎች በመጀመሪያ የሚከፈሉበት በቦታ ነው። የመጀመሪያው እንግዲህ በከተማ መሃል ወይም ደግሞ ሲቲ ሴንተር ወይም ዳውንታውን የምንላቸው የሆቴል አይነቶች ናቸው። ዳውንታውን ሆቴል የምንለው በከተማ እምብርት የሚገኙ ናቸው። ለንግድ፣ ለገበያ እንዲሁም ለተለያዩ የመንግስት መስሪያ ቤቶች ቅርብ እንዲሆኑ ተደርገው የተሰሩ የሆቴል አይነቶች ናቸው እና እነዚህ የሆቴል አይነቶች በዋጋቸው ውድ የሚባሉ ናቸው። የተለያዩ ለስራ የሚሄዱ የቢዝነስ ሰዎች፣ ከቦታ ቦታ የሚንቀሳቀሱ ሰዎች የሚጠቀሟቸው የሆቴል አይነቶች ናቸው ማለት ነው። ከዚህ በተጨማሪ እንግዲህ የከተማ ዳርቻ ወይም ደግሞ ሰበርባን ሆቴልስ የምንላቸው ከከተማ ብዙም ሳይርቁ ወጣ ብለው የሚገኙ የሆቴል አይነቶች ናቸው። ራቅ ሊሉም ይችላሉ። ነገር ግን ዋነኛው ዓላማ በከተማ ውስጥ የሚገኝ የተለያየ ሁከት፣ ጫጫታ፣ ይሄ የመረበሽ ስሜትን ለማስወገድ ራስን ለማዳመጥ፣ ለመዝናናት፣ ከራስ ጋር ለመሆን የሚመረጡ አይነት የሆቴል አይነቶች ናቸው። ወጣ ብለው የሚሰሩ የሆቴል አይነቶች ናቸው። ከዋጋም አንጻር ስንመለከታቸው በከተማ መካከል ከሚገኙ ሆቴሎች በተወሰነ መልኩ የተሻለ የዋጋ ሁኔታ ይኖራቸዋል ማለት ነው። መካከለኛ የሆነ የዋጋ አይነት ያላቸው ናቸው። ከዛ በተጨማሪ ሞቴል ደግሞ የምንላቸው አሉ። ብዙውን ጊዜ እነዚህ የሆቴል አይነቶች ብዙ ሰዎች አያውቋቸውም። ዓላማቸው ምን እንደሆነ አናቃቸውም። ነገር ግን በአብዛኛው በከተማ በሀገራችንም ቢሆን በተለያዩ ሀገሮች ላይ የተለመዱና የምናቃቸው ናቸው እና ሞቴል የምንለው በዋና የከተማ ወይ ደግሞ የሀገር ውስጥ ያሉ መንገዶች ወይ ደግሞ ሃይዌይ የምንላቸው ዳርቻ ላይ የሚገኙ የሆቴል አይነቶች ናቸው። እነዚህ የሆቴል አይነቶች እንግዲህ የተሰሩት በእነዚህ ዋና መንገዶች የሚጓዙ ረጅም መንገድ የሚጓዙ አሽከርካሪዎች ወይም ደግሞ ተሳፋሪዎች ለረጅም መንገድ ሲጓዙ እረፍት ያስፈልጋቸዋል። ከዚህም አንጻር እረፍት ለማድረግ ለመኪኖቹ እንደዚሁ የተለያዩ መጠገኛ፣ ነዳጅ ለመሙላት፣ የተለያዩ ሸቀጦችን ለመግዛት ለእረፍት የሚሆኑ የሞቴል አይነቶች ናቸው። እነዚህ ሞቴል የምንላቸው እንግዲህ አንድ ሞቴል ሲገነባ ልክ እንዳልኳችሁ አንድ የመኪና መጠገኛ ቦታ
እንዲሁም በተጨማሪም ደግሞ ነዳጅ የመሙያ ቦታ፣ ሰዎችም እረፍት የሚያደርጉበት እንዲሁም የተለያዩ ነገሮችን የሚገዙበት አስፈላጊ የሆነ ለመንገዳቸው የሚያስፈልጋቸውን ነገር የሚገዙበት ማርኬት ያስፈልጋቸዋል ማለት ነው። እነዚህ ነገሮችን ማሟላት ይኖርበታል አንድ ሞቴል ማለት ነው። ከዛ በተጨማሪ እንግዲህ ኤርቴልስ ወይም ደግሞ የኤርፖርት ሆቴል የምንላቸው አሉ። ይሄን ደግሞ እናውቀዋለን አብዛኞቻችን። የኢትዮጵያ ስካይላይት ሆቴል ኤርፖርት ሆቴል ከምንላቸው ሆቴሎች መካከል አንዱ ነው። ይሄም ደግሞ በዋነኛነት አገልግሎት የሚሰጠው ለተለያዩ የኤርክራፍት ወይም ደግሞ የአየር ላይ ተጓዦችን ነው የሚያስተናግደው። እነዚህም አንዳንድ በፍላይት ካንስሌሽን ምክንያት ፍላይት በመዘግየቱ ምክንያት በዛ ቦታ የሚቆዩ ሰዎች የሚጠቀሙት የሆቴል አይነት ነው እና በኤርፖርቶች አካባቢ የሚገኝ የሆቴል አይነት ነው። በአውሮፕላን ማረፊያ አቅራቢያ የሚገኝና ለተጓዦች የሚያገለግል የኤርፖርት አይነት ነው ማለት ነው። የሆቴል አይነት ነው ማለት ነው። ይቅርታ። ከዚህ በተጨማሪ ፍሎቴል እንዲሁም ሮቴል የምንላቸው ደግሞ ተጨማሪ ብዙም ሀገራችን ላይ የማይገኙ ነገር ግን በዓለም አቀፍ ደረጃ የታወቁ የሆቴል አይነቶች አሉ። ፍሎቴል የምንላቸው በውሃ ላይ የሚንቀሳቀሱ ክሩዝ ሺፕ የምንላቸው አብዛኛውን ጊዜ በባህር ላይ የሚንቀሳቀሱ ትላልቅ መርከቦች አሉ እና እነዚህ መርከቦች የተለያየ የሆቴል ሰርቪስን በዛ መርከብ ላይ ይሰጣሉ። ሮቴል የምንላቸው የተለያዩ ባቡሮች በተለይ በህንድ ሀገር የታወቁ ናቸው። እነዚህ ሮቴል የምንላቸው በባቡር ላይ የሚሰጡ የሆቴል ሰርቪሶች ናቸው። ወይም ደግሞ በአጠቃላይ ሮቴል የምንለው ጎማ ያላቸው ወይም ደግሞ የሚንቀሳቀሱ በጎማ የሚንቀሳቀሱ ነገሮች ላይ የሚሰራ የሆቴል አይነት ነው። ፍሎቴል ደግሞ በውሃ ላይ የሚንቀሳቀስ የሆቴል አይነት ነው ማለት ነው። እንግዲህ ይህንን በዚህ ካልን በቦታ እንግዲህ ከፋፍለናቸው አይተናል ማለት ነው። በተጨማሪም እንግዲህ በመጠንና በቆይታ ደግሞ ሆቴሎች ይከፈላሉ። በተለያየ አይነት ማየት እንችላለን። በመጠንና በቆይታ እንግዲህ ያሉ የሆቴል አይነቶች የመጀመሪያው ባላቸው የክፍል ብዛት ወይም ደግሞ በመጠናቸው በስፋታቸው ሆቴሎችን እንከፋፍላለን። ከ100 ክፍል በታች ያላቸው ትንሽ ሆቴሎች ወይ ደግሞ ስሞል ሆቴል የምንላቸው ናቸው። ትናንሽ ሆቴል የምንላቸው ናቸው። እንግዲህ ከ100 ደግሞ እስከ 300 ያለ መካከለኛ የምንለው ሲሆን እንግዲህ ሜጋ ሆቴል የምንለው ደግሞ ከ1000 ክፍሎች በላይ ያሉት የሆቴል አይነቶች ናቸው። ይህንም ለምሳሌ ስካይላይትን ብንወስድ 1024 ሩሞች አሉት። ይሄም ደግሞ ሜጋ ሆቴል ከምንለው ዘርፍ ይመድበዋል ማለት ነው። እንዲሁም የተለያዩ ሆቴሎች አሉ። ቼን ሆቴል የምንላቸው አሉ። የአንድ ሆቴል ብራንድ ሆነው ሳለ በተለያዩ ቦታ እንግዲህ ብራንቾችን በማድረግ የሚሰሩ የሆቴል አይነቶች ናቸው። አንዳቸው ከአንዳቸው ጋር የተያያዙ ናቸው። ስለዚህ እንግዲህ በመጠናቸው ሆቴሎች በክፍል ብዛታቸው በዚህ ሁኔታ ሲከፈሉ፣ በቆይታ ጊዜ ደግሞ ለጥቂት ሰዓታት ወይም ለአንድ ቀን ብቻ የሚያርፉባቸው የሆቴል አይነቶች አሉ። እነዚህም ትራንዚት ሆቴል እንላቸዋለን። ከዚህም በተጨማሪ እንግዲህ ሰዎች ለረጅም ቀናት ከአንድ ቀን በላይ የሚቆዩባቸው ሬዚደንሻል የምንላቸው የሆቴል አይነቶች አሉ። ከወር እስከ ዓመት የሚቆዩበት የሆቴል አይነት ይኖራል ማለት ነው። በታለመው ደንበኛና በአገልግሎት ደረጃ ደግሞ ሆቴሎች አሁንም በተለያየ ክፍፍል ማየት እንችላለን። እንግዲህ ሆቴሎች ለማን አገልግሎት ይሰጣሉ የሚለውን ነገር አትኩሮት በመስጠት በዚህ አንጻር ሆቴሎች በተለያየ ሁኔታ እንከፍለዋለን። የመጀመሪያው የቢዝነስ ሆቴል የምንለው ነው። በዋነኛነት ለንግድ ስራ የሚንቀሳቀሱ የቢዝነስ ሰዎች የሚጠቀሙበት ሆቴል ነው። ስሙ እንደሚናገረው ቢዝነስ ሆቴል የምንለው በተለያየ ሀገር ላይ በመዞር ኮንፈረንሶች፣ ሴሚናሪዎች፣ ስልጠናዎች የሚኖሩበት ሰዓት ላይ እንግዲህ የስራ ወይ ደግሞ የቢዝነስ ሰዎች የሚንቀሳቀሱባቸው የሆቴል አይነቶች ይኖራሉ ማለት ነው።
ከዚህ በተጨማሪ ሪዞርቶች ደግሞ ይኖራሉ። ሪዞርት የምንለው እንግዲህ ብዙዎቻችን እንደምናውቀው በውሃ አካባቢ እንዲሁ ወይ ተራሮች በጫካ አካባቢ የሚገኙ የሆቴል አይነቶች ናቸው። እነዚህ ሆቴሎች ለመዝናኛ፣ ለእረፍት፣ ለሪክሬሽናል አክቲቪቲስ የሚዘጋጁ በተፈጥሮ አካባቢ የሚገኙ የሆቴል አይነቶች ናቸው። ከከተማዎች የሚገኙ የሆቴል አይነቶች ናቸው። ከዚህ በተጨማሪ ካዚኖ ሆቴሎች የምንላቸው አሉ። ካዚኖ ሆቴል የምንለው ለየት ያለ ሆቴል አይነት ነው። አብዛኛው ይሄ ደግሞ የሚታወቀው በኢሮፓውያን ወይ ደግሞ በአውሮፓ አካባቢ የሚገኙ የሆቴል አይነቶች ናቸው። የቁማር መጫወቻ ናቸው። እነዚህ በጣም ትላልቅ ባለሀብቶች፣ ሚሊዮነሮች የሚጠቀሙት የሆቴል አይነት ነው። በጣም የሚለይ እጅግ በጣም ቅንጡና ውድ የሚባሉ የሆቴል አይነቶች ናቸው ማለት ነው። እና ቁማር መጫወቻ፣ መዝናኛ የሚያቀርቡ ሆቴሎች ናቸው። እንግዲህ በአገልግሎት ደረጃ ሆቴሎችን ማየት እንችላለን። ከዚህ በተጨማሪ እንግዲህ ታርጌት የተደረገው ህዝብ ደግሞ የሚያገለግሉት ወይ ደግሞ የሚጠቀሙት ሰዎች ካላቸው ፋይናንሻል ሁኔታ አንጻር እንግዲህ ኢኮኖሚ ወይም ደግሞ በጀት ሆቴል የሚባሉ አሉ። ባጀት ሆቴል የምንላቸው ወይም ኢኮኖሚ የምንላቸው ብዙውን ጊዜ ትራቭለሮች ኖርማሊ ከቦታ ቦታ ሲንቀሳቀሱ ማደሪያ ለሚፈልጉ ሰዎች በተመጣጣኝ ዋጋ የሚዘጋጁ ሆቴል አይነቶች ናቸው። እንግዲህ በዋጋም ተመጣጣኝ የሆኑ ለሰዎች ወይ ደግሞ ለዛ ሆቴል ተጠቃሚዎች አፎርደብል በሆነ ዋጋ የሚቀመጡ ሆቴል አይነቶች ናቸው። ቅንጦት ለሚፈልጉ ደግሞ ሌክዠሪ ሆቴል፣ ዴሉክስ ሆቴል የምንላቸው ደግሞ አሉ። ለምሳሌ ሸራተን አዲስን ብንመለከት ሌክዠሪ ኮሌክሽን ሆቴል ነው። አብዛኞቻችን እንደምናውቀው እንግዲህ በጣም ቅንጡ የሚባል የሆቴል አይነት ነው። ስለዚህ ሆቴሎች እንግዲህ በአገልግሎት ደረጃ ይህንን ይመስላሉ። እንግዲህ ልዩ ልዩ ጭብጦችና ባለቤትነትን ስንመለከት ደግሞ ሄሪቴጅ ሆቴል የምንላቸው አሉ። አሁን ለምሳሌ እነዚህ ከተለያዩ ካልቸር ወይም ደግሞ ከሶሳይቲው አንጻር ከተለያዩ ሄሪቴጅ አንጻር እንግዲህ ሆቴሎች ይከፋፈላሉ። ሄሪቴጅ ሆቴል የምንላቸው እንግዲህ ከ1950 ዓመት በፊት የተሰሩ ቤተ መንግስት ሊሆኑ ይችላሉ፣ ታሪካዊ ህንፃዎች ሊኖሩ ይችላሉ። እነዚህ ወደ ሆቴል ይቀየሩና ለታሪክ ኤግዚቢትነት የሚውሉ ይሆናሉ፣ የሆቴል አይነቶች ይሆናሉ ማለት ነው። እንደ ኢኮ ሆቴል የምንላቸው ደግሞ አሉ። ኢኮ ሆቴል የምንለው ኢኮ ማለት እንግዲህ ኢኮሲስተም ነው ወይም ደግሞ ከባቢ ነው። ቴል ደግሞ ከሆቴል ጋር የተያዘ ሲሆን ለአካባቢ የጥበቃ ትኩረት የሚሰጡ ወይ ደግሞ አረንጓዴ ልማቶች ላይ ትኩረት የሚሰጡ የሆቴል አይነቶች ናቸው። ስፓ ሆቴል የምንላቸው እንግዲህ የሰውነት ማሸት፣ የጤና ሕክምና አገልግሎት የሚሰጡ ወይ በእንደዚህ አይነት ነገር ላይ የሚያተክሩ ሆቴሎች ናቸው ስፓ ሆቴል የምንላቸው ማለት ነው። እንግዲህ በባለቤትነት ሆቴሎች በግል ሊያዙ ይችላሉ ወይ በቼን ሊያዙ ይችላሉ ወይ ደግሞ አንዳንድ ሆቴሎች ይገነቡና በሌላ ሰው ብራንድ ወይ ደግሞ በሌሎች ታዋቂ ሆቴሎች ብራንድ በመግዛት ሊሰሩ ይችላሉ ማለት ነው። ስለዚህ በዚህ መልኩ የሆቴል አይነቶችን መከፋፈል እንችላለን። ለማጠቃለል ያህል ሆቴሎች እንደ ፍላጎታቸው እንደ አቅማችንና እንደምንሄድበት ቦታ ይለያያሉ። ይህ ቪዲዮ እንግዲህ ስለ ሆቴል አይነቶች የተሻለ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ባካችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። መሻሻል ያለበት ያልተመቻችሁ ነገር ካለ በኮመንት እንድታሳውቁኝ፣ እንዲሁም እንድሰራላችሁ የምትፈልጉት ሀሳብ ካለ እንዲሁም በኮመንት ሴክሽን ላይ እንድትጽፉልኝ ጋብዛችኋለሁ ማለት ነው። ከዚህ በተረፈ እንግዲህ ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ። አመሰግናለሁ።